እሳት ከማጥፋት ይልቅ ነዳጅ ማርከፍከፍን የመረጠው እስክንድር ነጋ። በዛሬው ዕለት ከተሰሙ አሳዛኝ ዜናዎች መካከል የሻለቃ ከፍያለው ደሴ መስዋዕትነት ነው። ሻለቃ ከፍያለው በብዙ ጦርነቶች የተሳተፈና ብዙ ታሪኮችን የሰራ ትልቅ ጀግና ነበር። ይህ ፋኖ በዛሬው ዕለት በተከፈተ ውጊያ ከተሰዋ በኋላ የተለያዩ መግለጫዎች ከተለያዩ አቅጣጫዎች እየወጡ ናቸው። ይህ ሊሆን አይገባም ብለው አብዛኞቹ ሞግታሉ። የአፋዱ መሪ እስክንድር ነጋና መከታው ማሞ የአፋድ ሸዋ ጠቅላይ ግዛት እዝ ፋኖች ጉያ ስር ተቀምጦ ለሁሉም አገር ወዳዶች አዛዛኝ የሆነውን የነሻለቃ ከፍያለውን ህልፈት ተከትሎ አሳፋሪና ሰይጣናዊ መግለጫ አውጥቷል። እሳት ላይ ነዳጅ ያርከፈከፈ ነው ሲል ይከሰሳል። ሻለቃ ከፍያለው ደሴ የሞተው እነ እስክንድር ነጋና አፋዶች በጎንደር በፈጠሩት ክፍፍል ምክንያት ከፍያለው ደሴና አብረው የነበሩት ከሌሎች የጎንደር ፋኖች ጋር አላስፈላጊ የተኩስ ልውውጥ ውስጥ በመግባታቸው ምክንያት ነው። ጎንደር አንድ መሆን አለበት። ሁለት ወታደራዊ አደረጃጀቶች አንድ ቦታ ካሉ ወደ ግጭት መሄዳቸው የአደባባይ ሀቅ ነው በሚል ብዙዎቹ ሲመክሩና ሲያስጠነቅቁ የነበረው ባለመሰማቱ ምክንያት ይህ ግጭት ተፈጥሮ እነ ሻለቃ አፉን ሞልቶ የነሻለቃ ከፍያለውን ሞት ለፖለቲካ ቁማር ጨዋታ ለመዋል ከበስተጀርባ ተወጋ ብሎ ሌላው የጎንደር ፋኖ አደረጃጀት ውስጥ ያሉትን ሲከስ ተሰምቷል። እርቅ፣ ይቅር መባባል፣ ስምምነት እንዲኖር ከማድረግ የበለጠ የጎንደር ፋኖችን በበቀል ስሜት እንዲገዳደሉ ለማድረግ መሞከር ትርፉ ኪሳራ ነው። ይህ ሰው በቅንነት አብሮ ከመስራት ወይንም አማራጭ ሐሳብ የያዘ ድርጅት ከመመስረት ይልቅ ለአማራ ሕዝብ አንድያ የሆነውን ድርጅታችንን ለማፍረስ እንቁ መሪዎቻችንን ለመምታት ቃታ ስቧል ሲል በሚያሳፍር መልኩ መግለጫ አውጥቷል። በሌላ ደግሞ ወልቃይትና ራያን በኃይል እናስመልሳለን ከሚሉ ጽንፈኞች ጋር እንደሚሰሩ በአደባባይ መናገራቸውን ከጽንፈኞች ተልዕኮ የጦር ቁሳቁሶች ተቀብለው ጦር እስከ ማዝመት መድረሳቸውን በአደጋ ቀጠና ውስጥ የሚገኙ የወልቃይትና የራያ የአማራ ኃይሎች እንዲሁም መላው አማራና የኢትዮጵያ ሕዝብ ልብ እንዲልልን እንወዳለን ይላል። ይህ የሚለው ደግሞ የአራቱ አደረጃጀቶችን ነው። እዚህ ጋር በዋናነት ልብ ሊባሉ የሚገቡ ነጥቦችን እናንሳ። አንደኛው ልክ አብይ አህመድ ፋኖች የአንድነት ዘመቻ ሲያውጁ ከጀነራል ምግበይ ነው መመሪያ እየተቀበሉ ያሉት እንደተባለው እስክንድርም እንደዛው ተልኮና የጦር ቁሳቁሶች ተቀብለው ሲል ነው ሽምጥጥ ያለ ውሸት የተናገረው። አራቱ አደረጃጀቶች በዚህ ጉዳይ ላይ መግለጫ መስጠታቸው የሚታወስ ነው። ሁለተኛ አራቱ አደረጃጀቶች ለወልቃይት ለራያ አያስቡም፣ እኛንን የምናስበው እያለ ነው። እርሱ አሁን ከአብይ አህመድ ጋር ለመስማማት እየተነጋገረ ነው ተብሏል። አብይ አህመድ እርሱን አስሮ ሲያሰቃየው በነበረበት ወቅት ህወሓት ውጊያ የከፈተችው በዚያን ጊዜ ነበር። በዚያ ወቅት አሁን እርሱ ከወያኔ ጋር የሚሰሩ የሚላቸው እነምሬ ወዳጆ፣ እነሻለቃ ሀብቴ፣ እነሻለቃ መሳፍንትና ዘመነ ካሴ ከህወሓት ጋር ሲዋጉ ነበር። የህወሓትን ጦር ለማሸነፍ ነባጫ ደበሌ ሲሸሹ የወገን ጥምር ጦርን እየመራ ህወሓትን ያሸነፈው በህወሓት ከ9 ዓመት በአብይ አህመድ ለ2 ጊዜ ታስሮ የነበረው ጀነራሉ ተፈራ ማሞ ነው። እስኪ አስቡት፣ እስክንድር ነጋ ከወያኔ ጋር ይሰራሉ የሚለው የነሻለቃ መሳፍንትንና ሻለቃ ሰፈር መለስን ነው። ለወልቃይት አያስቡም ሲልም ይከሳቸዋል። ነዋርካው ምሬ ወዳጆን ነው እንግዲህ ስለ ራያ የማያስቡ ሲል የሚናገረው። እስክንድር ነጋ አፋሕድን አንድያ የአማራ ድርጅት አድርጎ ነው ያቀረበው። 100% የጎጃምና የወሎ ህዝብ ያልደገፈው 80% የጎንደርና የሸዋ ህዝብ ያልደገፈው ድርጅትን አንድያ የአማራ ድርጅት አድርጎ ማቅረቡ አሳዛኝም ብቻ ሳይሆን አስቂኝም ነው።
አፋሕድ በአሁኑ ጊዜ ማንን ይመስላል ብትሉ የሚመስለው የበለጠ ሞላን አብን ነው ይላል። ቃታ ሳቡብን ይላል እስክንድር። እርሱ እነ መከታው ማሞን ሆይ ሆይ እያለ በቀስተ ንህብ ብርጌድ ላይ በሬማ የሰባት ለሰባ ብርጌድ ላይ በይፋት ውጊያ እንዲከፈት አላደረገም እንዴ? በቅርቡ መጋቢት 20 ቀን ለእርሱ የሚታዘዙት የሸዋ ጠቅላይ ግዛት ፋኖች በነጎድጓድ ክፍለ ጦር ላይ ውጊያ ከፍተው ነበር። ብዙ ፋኖች በሸዋ አልቀዋል። ወገኖች፣ በፋኖች መካከል ለተፈጠረው ችግርና ለመግባባት ደም መፋሰስ ዋናው ተጠያቂ አፋሕድ ወይም እስክንድር ነጋ ነው። አፋሕድ በአገዛዙ ተገዝቷል። በዳውንት በተደረገው ውይይት አፋሕዶች ከብልጽግና ጋር በነጮች በኩል ሳይስማሙ አይቀርም። ፋኖን አዳክሙ የሚል ሚሽን የተሰጣቸው ነው የሚመስለው። ይኸው በጎንደር እሳት ተለኮሰም። እሳቱን ለማጥፋትና የበለጠ ደም መፋሰስ እንዳይኖር የጎንደር ልጆች ትልቅ ርብርብ እያደረጉ ባሉበት እነ እስክንድር እሳቱ የበለጠ እንዲቀጣጠል ነዳጅ ማርከፍከፉ እንዲያይዘውታል። በሸዋም እነ አማን እሸቱን እነ መከታው ማሞን ወደ እሳት እየወሰዷቸው ነው። እንደውም የምሰማው ከብልጽግናዎች መመሪያ እየተቀበሉ ጀነራል ተፈራን ለማፈን እቅድ ይዘዋል ተብሏል። ደግነቱ መጋቢት 29 ያደረኩት ትንኮሳ አቅማቸው እስከምን ደረጃ እንደሆነ እንዲገነዘቡ አድርጓቸዋል። ብዙ በእነርሱ ስር ያሉ ፋኖች ከጊዜ ወደ ጊዜ ከወንድሞቻችን ጋር አንዋጋም እያሏቸው መጥተዋል። ይህ በጣም የሚያሳዝን ነገር ነው። እንዴት ሰው ወንድሙን በወንድሙ ላይ አስነስቶ ቃታ እንዲስብ ያደርጋል? እያለ ይቀጥላል። በዛሬው ዕለት ከባድ የሚባል ስህተት ተፈጽሟል፣ ወይም ደግሞ ድርጊቱ እጅግ አሳዛኝ ነው። ማለፍ የሌለበት የሰው ሕይወት እያለፈ ከዚህም ከዛም በወገን በኩል ያሉ ኃይሎች እየተጫረሱ እንዴት ሰው ዝም ይላል ነውና ጥያቄው። ለሞቱት ነፍስ ይማር፣ ከዳግም ስህተትም እሱ ይጠብቀን። ከደቡብ ጎንደር አሳዛኝ ዜና ሲሰማ ያንን ተከትሎ አንዲት አስተያየት ሲሰጥ እስኪ ትንሽ መረጋጋቱ ይምጣ ተብሎ ሲጠበቅ ነበር። በጎንደር በአፋሕድ ጋር በተገናኘ ከአፋሕድ ምክንያት የሁለት የፋኖ አደረጃጀቶች ነው ያሉት። በሻለቃ ሀብቴ የሚመራው የአማራ ፋኖ አንድነት በጎንደርና በሻለቃ ደረጀ በላይ የሚመራው የአማራ ፋኖ ጎንደር ጠቅላይ ግዛት እዝ። በሁለቱ መካከል አልፎ አልፎ ግጭቶች የነበሩ ቢሆንም በብዙ ቦታዎች በጋራ ዘመቻዎችንም ሲያደርጉ ይታያል። በተለይም የአንድነት ዘመቻን ተከትሎ እነ ደረጀ በላይ በይፋ የአንድነት ዘመቻን ባይቀላቀሉም በእነርሱ ስር ያሉ ፋኖች ግን በነ ሻለቃ ሀብቴ ስር ካሉ ወንድሞቻቸው ጋር አብረው ጎን ለጎን ሲሰሩ ነበር። ሆኖም በደቡብ ጎንደር ጋይንት አካባቢ ችግር ተፈጠረ። መታኮስ ከጀመሩ ሳምንታት አልፏል። ያንን ለማርገብ ጎንደርን አንድ ለማድረግ በጣም ተስፋ ሰጪ ውይይቶችም እየተደረጉ ነበር። ሆኖም ሌሎች ከአፋሕድ ውጭ ያሉ የፋኖ አደረጃጀቶች የህወሓት ተለጣፊ አድርጎ የማቅረብ ስራ በአፋሕድ የፖለቲካና የሚዲያ ዊንግ ከመጠን በላይ ፕሮፓጋንዳ መሰራቱ ነገሮችን የበለጠ እንዲከሩ አደረጋቸው። እናንተ ወያኔ ናችሁ፣ እናንተ የብልጽግና ሚሊሻዎች ናችሁ መባባል ጀመሩ። በደቡብ ጎንደር ከአፋሕድ ጋር ያሉና የሌሉ ባደረጉት የእርስ በርስ ውጊያ ሻለቃ ከፍ ያለው ደሴን ጀምሮ ብዙ ፋኖች ከሁለቱም ወገን ሚያዝያ 3 ቀን 2017 ዓ.ም ሕይወታቸው አልፏል። ይህ በጣም ያሳዝናል። ከሁለቱም ወገኖች ለሞቱት ነፍስ ይማር፣ ለቤተሰቦችም መጽናናት ይስጥልን። አንድ ወንድም ስሜታዊ ሆኖ የሻለቃ ከፍ ያለው ደሴን መሞት ተከትሎ እንኳን ደስ ያለ አለኝ ይላል ጋዜጠኛ ግርማ ካሳ። ስሜታዊ ስለሆንክ አልቀየምህም አልኩ። በአንድ አካባቢ ሁለት የታጠቁ አደረጃጀቶች መኖራቸው ውጤቱ እንደ ሻዕቢያና ጀብሃ መተላለቅ እንጂ አንድ መሆን አለባቸው በሚል የጎንደር ፋኖች አንድ እንዲሆኑ ብዙ ጽፍ ያለው ሲል ግርማ ካሳ ይናገራል። አሁንም የበለጠ ደም እንዳይፈስ ሰከን በሉ፣ ይቅርም በመባባል የጎንደር ፋኖችን አንድ ማድረግ አለባችሁ፣ ሁኔታዎችን አመቻቹ አልኩት። በአሁኑ ወቅት በደቡብ ጎንደር ከፍተኛ ውጥረት አለ። የእርስ በርስ ውጥረት። የጎንደር ሽማግሌ አባቶች የሚሰማ አባትና ሽማግሌ ካለ ግን ትልቅ ርብርብ ያስፈልጋል።
ከቀናት በፊት በሸዋ አፋሕድን በሚቀበሉ የሸዋ ፋኖችና በሌሎች መካከል ተመሳሳይ ሁኔታ ተከስቶ ነበር። ብዙ ፋኖች አልቀዋል። የሸዋ ጠቅላይ ግዛት እዝ ያስቻለው ደሴ ዘመቻ መምሪያ አዛዥ ሞቷል። የሸዋ ጠቅላይ ግዛት እዝ ያስቻለው ደሴ ብርጌድ ዘመቻ መምሪያ እንደዚሁ አዛዡ ሞቷል። አፋሕዶች በዋናነት ውጭ ያሉት በነፋኖ ድርጅት ስም መግለጫ አውጥቷል። በመግለጫቸው በቀጥታም ይሁን በተዘዋዋሪ በዚህ የክህደት ተግባር የተሳተፉ አካላት ላይ ከህዝባችን ጋር በመሆን አስፈላጊውን ወታደራዊ እርምጃ የምንወስድ መሆኑን እናሳውቃለን ሲል ያትታል። ያ ማለት ከአማራ ፋኖ አንድነት በጎንደር ጋር ውጊያችንን እንቀጥላለን ማለታቸው ነው። በሌላ አባባል በአማራ ፋኖ አንድነት በጎንደር ላይ በይፋ ነው የጦርነት አዋጅ አወጁት። ያ መቆም አለበት፣ ስህተት ነው። የሆነው ነገር ትልቅ ስህተት ነው። የሚያሳዝን ነገር ነው። መኖር ያልነበረበት የእርስ በርስ ተኩስ ነበር የተፈጠረው። ከሁለቱም ወገኖች ፋኖች ሞተዋል። እዚህም ጋር እሳት እንዳለ እዛም ጋር ትልቅ እሳት አለ። መበቃቀል አያዋጣም። መፍትሄ ይቅር ተባብሎ ዳግም ስህተት እንዳይሰራ ማድረጉ ነው። ጎንደርን አንድ ማድረግ ትልቅ መፍትሄ ነው። እመኑኝ የጎንደር ፋኖች አንድ ካልሆኑ ነገም ከአንድ ወር በኋላ ተመሳሳይ ዜና እንሰማለን። ቢያንስ በእኛው አለመስማማት ዋጋ የከፈሉ ከፍያለው ደሴን ጨምሮ ሌሎች ፋኖች በከንቱ ሞቱ እንዳይባል ጎንደርን አንድ አድርገን እነርሱ በመሞታቸው የጎንደር ፋኖችን አይን ከፍቶ እንዳደረጋቸው ብሎ በታሪክ ቢነገር ነው የሚሻለው። ሌላው ይችን አጋጣሚ በመጠቀም እኩይ ሰይጣናዊ ጎንደርን ከጎጃም ለማጨራረስ የሚደረግ የአፋሕዶችና የብልጽግናዎች ፕሮፓጋንዳን ታዝቤያለሁ። በደቡብ ጎንደር ከፍያለው ደሴ እዚያ ከነበረው የደቡብ ጎንደር የጉና ክፍለ ጦር ጋር ነበር የተጋጩት። ጎንደር ከጎንደር ብቻ ሳይሆን እዚያው ጋይንት ካሉት ጋር ነው የተጋጩት። በየት በኩል አድርገው ነው እዚህ ውስጥ ዘመነ ካሴ የሚጨመሩት? ዘመነ ካሴ ጎጃምን አንድ አድርገዋል። ጠዋትና ማታ ጎጃም እያሉ ከማላዘን ለጎንደር ካሰቡ ልክ እንደ ጎጃም የጎንደር ፋኖችን አንድ አድርጉ። የሌላ ታሪክ ለሌላው ተውለት ሲል ያጠናቅቃል።